ወንድ ልጅ ሴት ልጅ አይሰነዝርም። በዚህ ደግሞ አናውቅም። በዚህ ደግሞ አናውቅም። ስሚኝ፣ ኖ ውጪ፣ ኖ በጥበቃ ተገብተሽ ከብቶች ለምን በክብር አትወጪ? የዛሬ 2 ሳምንት አልነበር እንዲህ ቀለበት ብለን ስንዘጋጅ የነበረው? ስርዓት ይኑርሽ። በየቦታው የተከተልሽ ነው። ሰላም ነሽ? ጽጌ ባይዘው እኔ እኮ ተጎጂ ናት። አልገባትም። እሷ ጨዋታ አልገባትም። እየገባት አይደለም። ሄድሴቴ ተሰብሯል። ይቅርታ አድርጉልኝ። ቤቴ ታትሻቸው ነው። ጽጌ ይኸውልሽ፣ እኔ እንድትጎጂ ስለማልፈልግ ነው እዚህ ድረስ የመጣሁሽ። ሰማን አልፈልግም። የቱን ነው ሰው? እሺ የቱን ምንድነው? ወስድሻለሁ። ልወስድሽ ነው እዚህ ድረስ የመጣሁሽ አይደል እንዴ? ልንገርሽ፣ ቅድም እያለኩ ነበር ማለት ነው። ከዛ ኋላ ተያይዞ እንዲህ ሲገባ አየሁት። ከዛ አይኔ ነው ማን ብዬ እታች ታውቂያለሽ፣ ሪዘርቬሽን የምትሰራ እባክሽ ብዬ ገንዘብ ሰጥቼ ምናምን ነው የነገረችኝ። ምን እያደረግሽ ነው? በቃ ይኸው ጽጌ፣ በቃ አየሽ አይደለም? አይተሻል። እኔ አይነሽ እንዳይል የፈለኩት ገባሽ? በቃ ምንድነው ችግርሽ? በሩን አልዘጋሽም? ይሄ ስለ በር መዘጋትና ለመዘጋት አይደለም ዳኒ። በጣም መስመር እያለፈ ነው። ምን እያደረክ ነው? ምን እያደረክ ነው? ሴት ይዘህ ጭራሽ ሩም ውስጥ ሴት ይዣለም ቀለበት ያደረኩላት ልጅ ነው ያዝኩት። ገባሽ አይደለ? ህጋዊ ሰው ነው ያዝኩት። ምን አገባሽ? እስከ ዛሬ ድረስ እኔን ለማስቀናት መስለኝ ነበረ። አንቺ ለማስቀናት አይደለም ያደረኩት። ለምን ማስቀናሽ? ኦዲት ተሽኛል አይደል? ለምን እንዳስቀናሽ ይፈልግሽው? ለምን ማስቀናት? ለምን ማትይ? ትናንትና ራስ ስለለመጥሽ ተጠበጥሽ። ዛሬ ደግሞ እዚህ መጣሽ። ጓደኛዬ ላይ እንድትጫወት አልፈቅድልህም ዳኒ። እኔና አዳምጠኝ። እኔ እናንተም እኮ የፈለገ ነገር ቢሆን ጓደኛሞች ነን አይደለ? ግን ደግሞ በጭራሽ እንደዚህ እንድታደርግ አልፈቅድልህም። ገባህ? ምን ያደረኩት ነገር አለ? ዛሬ ተላይተናል። የፈለኩት የዛሬ 2 ሳምንት አልነበር እንዲህ ቀለበት ብለን ስንዘጋጅ የነበረው? ናይ ውጪ። ስርዓት ይኑርሽ። በየቦታው የተከተልሽ ነው። ሰላም ነሽ? ለምን ትወጣለች? እሷ ምን ታደርግሽ? እሷን ታያት። ጽጌ ባይዘው እኔ እኮ ተጎጂ ናት። አልገባትም። እሷ ጨዋታ አልገባትም። እየገባት አይደለም። እሱ አሁን ላስረዳት የሞከርኩት ምንድን ነው ያደረከው? የምንወጣው ጭራሽ ውጡ ይለጣላጡት እዚህ መደረሰው የፈለኩትን ህይወት ልኑርበት። ተይኝ፣ ውጪልኝ። ተረጋጊ። እኔ እንድትረጋጊ ፈልጋለሁ። እሺ ተረጋጊ። እኔ ለማስቀናት ነበር ቀለበት ያደረከው። ጭራሽ ዳኒ፣ ጭራሽ ይዘገባከትሽመር ባንሽ አይደለም እንዴ? ተይ አንቺ ልጅ ተይ። እነዚህ ልጆች እንዳዩ ሰዎች አይደሉም። ተይ መሀል ላይ ትጎጃለሽ። ትንሽ ነሽ። ልጎዳ አዋራኝ እኔ ለማስቀናት ብለህ እሷ እንድታይህ አድርገህ ነው ሩም የገባኸው ወይስ የምርህ ነው? ደግሞ እኮ ማለት ነው ትከታተኛለሽ ይለኛል። እኔ የሚሄድበት ቦታ አላጣውም። አውቀህ ነው። ባለፈው እኔ ልክ ጽጌኔ ግራ እስኪገባኝ ድረስ ሰው ላገኝ ነው ስገባ ተሰብስበውልሻል እየተጎራረሱ ምናምን። አዩ ኤቢዲ ታቀሳስራለሽ። ደግሞ ጩኸቱ ምናምን ታቀሳስራለሽ። ገብርኤል በሰባ ጩኸቱ ሌላ ነው። ፕራይቬት ጥፊ ነው ብዬሽ ጀመርኩለት ነው። ስራም አለኝ። አንቺ ብቻሽን ስራ ሆነሽብኛል። አንቺ ነው ተጨመርሽ ነው ያደረጋለው። እንዳይፈልገ ነው አንቺ ሰው በይ አይደለም እንዴ? ነሽና ተለቀቀኝ። እሷ የተከራከራት ይሄው ነገር እንደሚያደማኝ አታውቅም። አያገባኝም። እንደዚህ መሆንሽ አይገባውም። ለሱ ነገር ይሻላል አይደል እንዴ? ምንድን ነው የምትፈልጊው? ለምንድን ነው ሰላም ማሰጪኝ? እንዴ ተደውሎ ሰው በጠበቅ ትከባል ድረስ ለምን ትከታተይኝ? አንተ ልጅ ትከታተልኝ ያለኸው ከዚህ ዳይክ ነው ዳኒ። አስታካኝ ምን ማነች? ለምን ብላተኛለች? እኔና ያንቺ ነገር ያለ ነገር እኮ አውቅቷል አይደል እንዴ? በቃ ተይ። እድሜ ልኬን ተጫወትሽብኝ፣ ቀለድሽብኝ። በቃ የራሴን ህይወት መጀመር ስጀምር ደግሞ መጥቶ በቃ እንመርስ ያለች ምንድን ነው የምታደርገው? ሼሪናት አንቺ አገባሽ ምን አገባሽ ዳኒ? እንዴ ሌላ ሰው እንደማያገባው ነው አንቺ ማያገባሽ። ውጪ ከህይወቴ በቃ አትከታተይ። ዳኒ ስማኝ፣ ይኸውልህ ምናምን ናይ ብለህ
ሆን ብለህ ነው ቀለበት ስታደርግላት ሁሉም ነገር የምታደርገው ሆን ብለህ እኔ እንዳይ ግን ልጅ የለችም። እንዴት አብራቸው ሮም አልገባችም። ምኑ ነው የመጣለት የማይመስለው? ምኑ ነው ያልመጣለት? ንገረኝ እስቲ ኤቢዲ ምንድን ነው ያልመጣለት? እሷን ነበር የምፈልገው። እንዴት ነው ቢዚ ልትኖር የምትችለው? የ15 ቀን ባልና ሚስት የማይተናነቅም የእኔ እናት የ13 ዓመት ፍቅረኛው ነች። እዚህ ጋር አይመለከትሽም። አንቺ አገባሽ የ13 ዓመት ፍቅረኛ እኮ አልፈልግም ያለች ተንበርኪ ላስረዳት እየሞከርኩ ነበር እኔ በእኔ መተማመን ትችላለች እሷ በእኔ ታማመን ያበርሽው ባላተሽ ነው በ15 ቀን እሺ ብለሽ ቀለበት የምታደርጊው ባላተች ነገ ይቆጭሻል። እኛ ሴቶች ነን ገባሽ? አይመለከትሽም። እኔ ናት እንዳትሚላ ሌላ ሴት ጽጌ ቆይ እሺ በቃ እኮ በቃ ዋይ አንዴ ለምን ገባሽ? እሷን ተዋት። በእኔ ምክንያት ነው እንደዚህ እየተሰቃየች ያለችው። እሷን ተዋት። አንድ ነገር ንገረ። ኦኬ የሚጣላት አይመስለኝም ነው እንዴ? እሷን ታርግሽ አንቺ አትቢ መሀላቸው። እኔ ነገ ጧት አንቺ ልጅ ግን እኔ መጨረሻውን ታይኝዝች ልጅ ሌላ ነገር አልፈልግም። መጀመሪያ አንቺ ነገር ካላ ያንቺ ነገር ነገር ታረጋው ቀለበት አረከው ብለህ ነው እዚህ የምትገኘው ብለህ ነው እኔ ለማናደር ብለህ ነው ከህልም ስትነቃ ግን ጽጌዳን አታገኛትም። እድል እየሰጠኝ ገና ለገና እያወቀ ነው ገባሽ? ምናልባት አንቺ ስናፕ ላይ ተከታተልሽ ልምጭ እንጂ ጨራሽ አንቺ ቼክ አድርጊ ይሻላል። እየተከታተልሽ አትምጪ። ምንድን ናፈቀኝ ታውቂያለሽ? ከጽጌ ጋር ስታርቂኝ በሚደውልበት ቀን ዛሬ እንደዚህ እንዳናፋ ለዛ ሰው ያብቃሽ። ለዛ ያብቃሽ። ዳንኤል ትወጣላሽ? አትወጡ? አንወጣም። አረፍ በሉ። እንደላይፋችን እዛው እነሱ ባሉበት በጣም ይከታተልሽ ነው ቀናው ቃጠል እንደበግ ብለን እንደዚህ የምታረገው መቼም ቢሆን ደግሞ አይሳካልም። ለቀቀኝ ባክህ ፈልገልሽ ይውጥ መውጣት እንችላለን እንጂ አለቀም። ግን ወይ ስራ ነገር ያጠበቃል ደግሞ የት ነው ጥበቃሽ? አንቺ እንዳያስወጣሽ። ምክንያቱም የሚታወቁት ልብስ ናቸው። በጥባጫው ምናምን መጥራው ምናምን ትንሽ አንቺ እንዳትወጪ ሰምኛለሽ። ቆመሽ ከምታፍጭ ውሃ ጠብኝ። ጭራሽ ውሃ አምጪልኝ። ደፋር ነህ በጣም። እዚህ ቆመሽ ምን ታደርጊያለሽ ታዲያ? አንተ ውለት አይነበብ አይዘው ሰው በእናትህ እየደከማት ነው። በጣም በጣም ጋዝናት ነው ለዚች ልጅ አትዘኝ። ለራስሽ ዘኝ፣ ለራሳችሁ ዘኑ፣ ሁለታችሁ ለራሳችሁ ዘኑ። እሺ ለእኛ አትዘኑ። በቃ እኔ ላይፍ ጀምራለሁ። ለራሳችሁ ለመደች እኮ ይቢዲ መደብደብማ ለመደች። በተገኘው አጋጣሚው ሜሪ ትደበድባታለች፣ ጀለስ ትደበድባታለች። ለመደች እሺ መጨረሻ እኔ ከሷ ጋር እንግዲህ ካንቺ ጋር አይደለም መቼም ወይ ካንቺ ጋር በቃ ከማናችሁም ጋር ለመጨረሻ በቃ ከሁለታችሁም ጋር ምንም ነገር የለኝም ማለት ነው። ይሄ ቃል እኮ ከዚህ በፊት ብዙ ጊዜ ሰምተናል። ጽጌ ከዚህ በኋላ በቃሽ ምን አላ አልቅሳ ጨረስን እኮ ጽግሻለሁ አልቅሳ አላምሽ አታምንም ማለት ማመን ታደርሻለሽ። በተረሽ እኔ አላለቅስም። ጓደኛዬ ምን ወጣሽ ጓደኛዬ ሸትልሽ ቀላል ይሄዳለሁ ለአንዴና ለመጨረሻ ጊዜ ይዣት ነው ነገር ነው ሞቶ አጣደ ወንድ ልጅ ሴት ልጅ ላይ አይሰነዝርም። በዚህ ደግሞ አናውቅም። በዚህ ደግሞ አናውቅም። ስሚኝ ኖ ውጪ ኖ በጥበቃ ተገብተሽ ከብቶች ለምን በክብር አትወጡ? እኛ ጥበቃ የሚጠራበት ሰዎች አይደለም። ኤቢዲ ልክ ነሽ። ተከነተች፣ ጀለስ ተከነተች። ልክ ነሽ ኤቢዲ። እሱ አይደለም እዚህ ጋር ገባሽ? ሪስፔክት ስላደረገችሽ ነው። አንሳ አይደለም ለምን መስራት የማይኖርሽ ጥበቃው ለምን መጥቶ እንዲያወጣሽ ነው የምትፈልጉት? አይ ዶንት ኖ ምን እንደምልክ አይ ኖ ፍቅር
እንዴት ነሽ አባቴ? አማን ነው። እርምጃ እየተከታተልክ አውቃይ ነው ሴት ይዘህ የመጣው። ሴት ይዘህ ውስጥ በእርግጠኝነት ምንም እንደማታረጉ አውቃለሁ። እንደማይነካሽ አውቃለሁ። ኦብቪየስ ነው ይሄ ነገር ነው። አንቺ የማታውቂውና የማትረጁ እንትን ብሎሽ ሊሆን ይችላል አይደል? እስካገባሽ እስከላ ጠብቂ ቀጥ ነው ጠብቂ። መቼም ቢሆን አይነካሽም። ጫፍሽ ቤት ይምጣ። ይኸውልሽ አንድ ነገር ግን የምነግርህ ነገር ግን ነገ ጠዋት ጸጽቶ ማለት ነው ባስታርቁኝ በምናምን እንደምትመጣ እርግጠኛ ነኝ። ገባህ አይደለም? ሰሚያለሽ? ዝም ብለሽ ከመጥንጣጭ የሆነ እረፍት እያደረግሽ ነው። የኔን እረፍት አታስበው። እኔ እኮ እረፍቴን ላደርግ ነበረ ባላይክ ኖሮ እረፍቴን ላደርግ ነበረ። ገባሽ? ፐርፐዝሊ እንዳይክ እንድትመጣ እንድትበሳጭ ላደረግካት ነው ያለው እቺ ልጅ። ገባ? የትኛው ክፍያ ገንዘብ ኢሹ ሆኖብን አያውቅም። ከህይወቴ እንድትወጪ እኔ ጓደኛዬ ደህና እንድትሆን በአንተ ተስፋ አልቆረጠችም እቺ ልጅ። እገሰቃለች ነው ፍቅርዬ፣ በእናትህ ማርያምን ይቅርታ የኔ እናት ማርያምን። ስለዚህ አይታ የሚቆርጥላት ነገር ካለ ቆርጦላት ሰላም ነው። ሰላም ጤና። አሁን ያየሁት ታውቂያለሽ፣ ዞር ስል ለካ ከባድ እናውቃለን እኮ ጓደኛችን ነህ። ገብቶሃል? ትናንትና አይደለም የምንተዋወቀው። አንተ እኮ ቀለበት ላደርግላት ነው። በጣም ልክ ነበርኩኝ። አንተን አለመቀበሬ አንተን ልክ ነበር፣ በጣም ልክ ነበርኩኝ። እስከዛሬ ወቅሻለሁ። ለእኔ መስዋዕትነት መከፈል ወንደገና ለዛ መስዋዕትነት የሚከፍልሽ ታገኛለሽ። እዚህ ታዲያሽ ወይ ተጀራ ላይ ጀምረሻል ወይ እዚህም ከፈለግሽ የትም ብቻ የፈለግሽው ላይ መጀመር ትችያለሽ። ሌላ አንቺ ዋጋ መከፈል አይነት ሰው ካልሆነ ግን ዋጋ የሚከፍልሽ ፈልገሽ አግቢ። ለምን እየተከታተልሽ ውስጥም ቤት ውስጥም ሪያሊቲ ሾው ነው፣ ድራማ ሳይሆን ሪያሊቲ ሾው ነው። ማን ሪያሊቲ ሾው ነው? ውጪ በጣም ባለጌ ሰው ፍቅር የማይገባ ደግሞ እንዳንተ አይነት ሰው አይቻላል። አንቺ ይቅርታ ማለቷ ነው ብልግና። ይቅርታ ማለቷ አጥቻለሁ ልካስ ማለቷ። ኧረ ተይ ፍቅር፣ ኧረ ተይ። ይኸውልሽ አሁን ልታሽኮረምሚ ነው። ዋግዬ ቴንኪው። በዳታ እንደዚህ በዳታ የሚከታተለን ሰው አቤት እመቤቴ ኑሪልኝ። ዋግዬ ፍቅር ተይ፣ እኔ ታይ ብያለሁ፣ ተናግሬያለሁ። ማርያም አትካሰኝ። አስር የምትጠግኝ ምንም ማለት አይደለሽም አንቺ። ገባሽ? ማንም ሰው ሲቀር ይቀራል፣ ሲበቃ ይበቃል። ሲበቃ ይበቃል። እንዲበቃሽ እኮ ነው። በቃ ይበቃሽ። እስካሁን ስታለቅስ ደካረሽና አለላት ነበር። ጽጌ አይዞሽ ይስተካከላል፣ ነገር ከነገ ታሳዝነኝ ነበር። ገብቶሃል? ለአንተ በጣም አደላ ነበር። ጓደኛዬ ብትሆን ልክ አይደለም የሰራሁሽ ብዬ ኦክሳት ነበር። ዛሬ ግን ይሄ ግን ቀይ መስመር ነው። ከዚህ በላይ ምንም አይመጣብሽም። ጽጌ እኔ ምነግርሽ አንድ ነገር አለ ጽጌ። ከዚህ በኋላ በልምምጥ የሚሆን ነገር አይደለም። ገባሽ? በልምምጥ የሚሆን ነገር አይደለም። ቆርጦልሻል ብዬ ተስፋ አደርጋለሁ። በሄደበት ልሻለበት። ማርያምን አሳበዳት፣ ዛሬ አሳበዳት። እንግዲህ እንደዚህ ሆና ባትታመም ይገርማችኋል። ሆስፒታል ምናምን ባገባ ይገርማል መሰለኝ። የቢዲ አይ ቲንክ እኔ እንደዛ አስባለሁ። እቺንም ለፉገራ ነው በቃ ላሽላታል፣ የሆነ ታይም ላይ ይጎዳታል። ልክ ነው ማርያም። ተረድቼሻለሁ። ግን በሄደበት ርቀት ሄደ ነው የምናገኘው። ይሄ ልጅ ትፈልጊዋለሽ አይደል? ትፈልጊዋለሽ አይደል? ወደ አንቺ እንዲመጣ ትፈልጊያለሽ አይደል? ያልፈልጓለሽ። በቃ የፈለገ ነገር ቢሆን በዚህ ልክ አይሆንም። ለመንሽ፣ ይቅርታ ጠየቅሽ፣ እግር ለወደቅሽ። ከዚህ በላይ ምን ይመጣል? ህይወትሽን እየኖርሽ ነው። ከዚህ በኋላ ይሄን ልጅ ወደዚህ ማምጣት የምንችለው በልምምጥ አይሆንም። አልቻልኩም። ይሄን ስሜት መቆጣጠር አቃተኝ። አውቃለሁ ግን እንደምን መሞከር አለብን። እስከ መቼ ጽጌ? ከካሜራማኑ ጋር ማን ነው? አዎ የእሷ ቻናል ከካሜራማኑ ጋር አንተ ግራ ገባኝ እኮ። እስከ መቼ ተሰድበን? እስከ መቼ የኔን ትዳር በጥብጠሽ የኔ ምናምን እንደ አንቺ እኮ